የአርሰናሉ የመሃል ሜዳ ተጫዋች ሆነው ወይም ደግሞ የአርሰናሉ ካፒቴን ማርቲን ኦዴጋርድ በትላንትናው ዕለት ጨዋታውን አቋርጦ በመጀመሪያው 45 በጉዳት ምክንያት መውጣቱ ይታወሳል። ታዲያ ካፒቴን ማርቲን ኦዴጋርድ በዚህ ዓመት ብቻ ለ3 ጊዜ በመጀመሪያው 45 ተሰልፎ ሶስቱንም ጊዜ ጨዋታውን አቋርጦ መውጣት የቻለበት የዘንድሮ ሲዝን እጅግ የከፋ ሲዝን ሆኖበታል። ካፒቴን ማርቲን ኦዴጋርድ እንግዲህ በትላንትናው ዕለትም እንደዚሁ ጨዋታውን ለማቀጣጠል እጅግ በጣም በተዘጋጀበት ሁኔታ ላይ እንግዲህ ጉልበቱ ላይ ባጋጠመው ጉዳት ጨዋታውን ሊቀጥል አልቻለም። ሆኖም ግን ሚኬል አርቴታ እንደተናገረው ከሆነ ጨዋታውን መቀጠል ባለመቻሉ ቀይረን አስወጥተነዋል። ነገር ግን ከበድ ያለ ጉዳት አጋጥሞታል ብዬ አላስብም። ምርመራዎች ይደረጉለታል። ከዛ በኋላ የጉዳቱ መጠን ልናውቀው የምንችል ይሆናል በማለት እንግዲህ ሚኬል አርቴታ ሀሳብ አስተያየቱን ሰጥቷል። ሚኬል አርቴታ አክሎም እንግዲህ ስለ ዴክላን ራይስም ተጠይቆ ነበረ። ዴክላን ራይስስ ምን አይነት ጉዳት ነው ያጋጠመው ተብሎ ሲጠየቅ ሚኬል አርቴታ ዴክላን ራይስም ወገቡ ላይ ህመም ተሰምቶት እንግዲህ ቀይረን አስወጥተነዋል። የሱም እንግዲህ ምንም አይነት ከበድ ያለና ለስጋት የሚሰጥ ጉዳት አይደለም፣ ወገቡ ላይ ህመም ስላጋጠመው ብቻ ነው ቀይረን ያስወጣ ነው በማለት እንግዲህ ሚኬል አርቴታ ሀሳብ አስተያየቱን ሰጥቷል። እንደዚህ አይነት አጫጭር የስፖርት መረጃዎች እንዲደርሳችሁ እዚች ጋር ያለችዋን የፕላስ ምልክቷን መጫናችሁን እንዳትረሱ። መቻችሁ ገነርስ